እምታምር ቆንጆ ከሀገሬ እምታምር የተባለችው ልዕልቷን አንጡልኝ ብሎ አቀረበ። አሁንም ርስቱም አመጡለት። ካመጧት በኋላ ያችን ልዕልት ቆንጆ ምን ብለው ነገሯት? ይሄ ሰው ካታለልሽው፣ ይሄ ሰው አንቺ ላይ ዝሙት ከወደቀ እና ደግሞ ኢልሃ አድርገሽው ወደ እምነቱ ወደኛ ቢመለስ ከሆነ እንከፍልሻለን፣ እምታደርጊውን ሁሉንም አድርጊ አሏት። ፈተጀረደት ይላል ራቁቷን ሆና ገባች እስር ቤት እሱ ያለበት። አስቡት ዛሬ ቢላሂ አለይክ ወጣቱ ዛሬ ሴቷን ቁጥር በምን ላግኝ በሚልበት ወቅት ነው ዛሬ ያለ ነው። ወጣቱ በምን ላግኛት፣ በምን ላናግራት፣ በምን ቁጥሯን ልቀበል? ያ ሰው ግን እምታምር ቆንጆ የሀገሩ ሱብሃንአላህ ልዕልቷን ነበር ያስገቡበት። አንተ ብቶ ምንድን ነው የምታደርገው? ዛሬ እንዲያውም ፈልገን ቤት ነው እየተባለ ነው አይደል? ኢላ ማ ረሒመላህ። ወላሂ የሚገርማችሁ ፈአከበረ ረእሰህ ይላል ራሱን ድፍት አድርጎ አዑዙ ቢላህ በአላህ እጠበቃለሁ እያለ በሌላ ዘገባ ቁርአን ይቀራ ነበር ይባላል። ዝቅ ብሎ እሷን ጭራሽ አላያትም። በዚህ ስትመጣ መንገድ ይቀይራል፣ በዛ ስትመጣ እየቀየረ በኋላ እሷ ጩኻ ወጣች። አኽሪጁኒ ብላ ጮኸች። ወላሂ አለች ሱብሃንአላህ ላ አድሪ አዓላ በሸሪን አድኸልቱሙኒ አም ዓላ ሐጀር። ወላሂ አላቅም በሰው ላይ ይሁን በድንጋይ ላይ ያስገባችሁኝ አላቅም። እኔ እኮ ወንድ ልሁን ሴት አለየኝም አለች። እኔ ወንድ ልሁን ሴት አለየኝም ጭራሽ አውጦኝ ነበር መልሷ።